በዛሬው ቪዲዮ ለምን የምትወዳትን ልጅ በፍጹም ፍቅረኛ እንድትሆን መጠየቅ እንደሌለብህ እንወያያለን። ይህ ሐሳብ ያልተለመደና አዲስ ሊሆንብህ ይችላል፣ ነገር ግን እስከ መጨረሻው ድረስ ከሰማኸኝ በእርግጠኝነት ከኔ ጋር መስማማትህ የማይቀር ነው። አየህ፣ ልክ አንድን ሴት የፍቅር ጥያቄ ስታቀርብላት አንተን የምታይበት ዋጋ በትንሹም ይሁን በትልቁ መቀነሱ የማይቀር ነው። በተለይ ደግሞ በቂ የሆነ ፍቅር ሳትገነቡ ይህን ጥያቄ የምታቀርብላት ከሆነ ያላችሁን ነገር ገደል እየከተትከው እንደሆነ ልታውቅ ይገባል። ይህን ሐሳብ ከታላቁ ጸሐፊ ሮበርት ግሪን በላይ ያብራራው ሰው የለም። ሮበርት በተደጋጋሚ የሚያስጠነቅቀው ነገር ቢኖር ቶሎ ብሎ ለሴት ልጅ ፍላጎትን ማሳየት ነው። ሮበርት እንደሚለው ከሆነ ሴቶች ፍቅርን የሚረዱበት መንገድ ከኛ ከወንዶች በጣም የተለየ ነው። እናም ፍቅረኛሞች ከሚለው ስም በፊት ያለው ትዕይንትና ቴንሽን ይስባቸዋል። ይህ ግልጽ እንደሆነልህ በምሳሌ እንየው። ለምሳሌ ከሆነች ልጅ ጋር በአጋጣሚ ተገናኛችሁ፣ ገና ማውራት እንኳን አልጀመራችሁም። ነገር ግን በአይን ብቻ ትተዋወቃላችሁ። ከዛም ጊዜ እየሄደ ሲመጣ አይን ለአይን እየተያያችሁ ቴንሽኑ እየተገነባ ይመጣል። አሁን ላይ ልጅቷን ወደሃታል፣ ነገር ግን ውደዳት አትውደዳት አታውቅም። ልታደርግ የምትችለው ነገር መገመት ብቻ ነው። ከዛም የሆነ ጊዜ ላይ በአጋጣሚ ማውራት ትጀምራላችሁ። ታዲያ ስታወሩ ኖርማል ነገር ነው የምታወሩት፣ ወይ ሰላምታ ነው ወይ የሆነ ኖርማል ወሬ። ግን አሁንም ያ ቴንሽን እንዳለ ነው። የሆነ ነገር በመሃላችሁ አለ፣ የሆነ የማይታይ ይሄ ነው የማይባል ነገር። እናም መቀራረብ ጀመራችሁ። እንደ ጓደኛ ማውራት፣ መሳሳቅ፣ ጊዜ አብሮ ማሳለፍ ጀመራችሁ። ነገር ግን አሁንም ስለ ፍቅር የተወራ ነገር የለም። እንደምትወዳት አልነገርካት። አሁንም በጥርጣሬ ውስጥ ናት። ታዲያ አንድ ቀን በፍቅሯ እንደወደቅ ሲገባ እንደተቀራረባችሁ ስትመለከት በራስ መተማመንህ ይጨምራል። ስታያት እሷም እንዳንተ የፍቅር ስሜት አላት ይመስላል። ከዛም በቃ ልጠይቃት ትልና የውስጥህን አውጥተህ ትነግራታለህ። ምን ያህል እንደወደድካትና ፍቅር እንድትጀምሩ እንደምትፈልግ ትነግራታለህ። ነገር ግን መልሷ እንደጠበቅከው አልነበረም። ያሰብከውና የተፈጠረው ነገር ጭራሽ አይገናኝም። ልክ እንደዚህ ብለህ የውስጥህን ስትነግራት ድንገት ላንተ ያላት ነገር ሲጠፋ አይኗ ላይ ትመለከተዋለህ። አይ እኔ እኮ እንደ ጓደኛው ነው የቀረብኩ ትላለች። እኔ አሁን ላይ እንደዚህ አይነት ነገር አላስብም ትላለች። ያኔ ግራ ትጋባለህ። እንዴት ብለህ ራስህን ጠይቃለህ። ምክንያቱም ስታሳይህ የነበሩት ምልክቶች እንደወደደችህ እርግጠኛ የሚያደርጉ ነበሩ። አንተን የምታይበት መንገድ፣ እጅህን የምትይዝበት፣ አካላትን የምትነካበት መንገድ፣ ካንተ ጋር ስትሆን የምትጠቀማቸው ቃላት ሁሉ እንደወደደችህ የሚያሳብቁ ነበሩ። ታዲያ ግን መልሷ ከዚህ ፈጽሞ የተለየ ሲሆን ግራ መጋባት አይቀርም። በእርግጥ ይህ ብዙ ወንዶች የሚያልፉበት የህይወት ክፍል ነው። ብዙ ወንዶችም ራሳቸውን የሚያጡበት፣ በራስ መተማመናቸው የሚሸረሸርበት የህይወታቸው ክፍል ነው። ታዲያ አሁን ዋናው ጥያቄ ለምንድነው እንደዚህ የሆነው የሚል፣ ለምንድነው ያ ሁሉ ምልክት አሳይታኝ ከዛ እንደዛ የምትለው የሚል። በእርግጥ አልወደደችኝም ነበር ማለት? ለዚህ መልሱ አይደለም። የምርም በሰዓቱ ወዳህ ነበር። የምርም ካንተ ፍቅር እየያዛት ነበር። ነገር ግን ይህ ነገር አድጎ በራሱ ጊዜ ገፍቶ እንዲመጣ ከመፍቀድ ይልቅ ነገሩን አፈንድታ አበላሸው። ለምሳሌ የሆነ ተከታታይ ፊልም እያየህ በጣም ልብህን አንጠልጥሎት እየተከታተልክ ከዛ አንድ ሰው መጥቶ መጨረሻውን ቢነግርህ ምን ይሰማል? ያንን ፊልም እንደ ቀድሞ በጉጉት ቁጭ ብለህ ታየዋለህ? በፍጹም። ያውም ያ ሁሉ የነበረ ጉጉት ይወጣና ፊልሙን ማየት ራሱ ይሰለቻል። ምክንያቱም ቀስ ብለህ መድረስ የነበረብህን ነገር ቀድመህ ስላወቅህ። ነገር ግን ማንም ባይነግርህ ኖሮ ፊልሙን ደስ እያለህ ቁጭ ብለህ ትጨርሰው ነበር። አሁንም በእኛ ኬዝ ይኸው ነው። ያ ሁሉ ነገር ሲፈጠር ደስ እያላት ነበር። ልቧ እየተጠራጠረ ይወደኛል ወይስ እንደ ጓደኛ ነው የሚያየኝ እያለች ነበር። የምታሳልፉት ነገር አይምሮዋ ላይ እንደ ፊልም ነበር። ለዛም እየወደደች አንተ ላይ ያላት ጉጉት እየጨመረ ይመጣል። ሳታውቀው በአንተ ፍቅር እየተጠመደች ትመጣለች። ከሌሎች ሴቶች ጋር ስታወራ እየቀናች ትመጣለች። ሳታዋራ ስትቀር ምን ሆኖ ነው ብላ ማሰብ ትጀምራለች። አይምሮዋ ላይ የምትመላለሰው አንተ ትሆናለህ። ከዛ ግን ልክ ነገሩን ስታፈርጠው ይህ ሁሉ ነገር ገደል ይገባል። ከዛም ድንገት ላንተ ያላት ነገር ይጠፋል። ድንገት ያ ሁሉ ጥርጣሬና ጉጉት፣ ያ ሁሉ ቅናት፣ ያ ሁሉ ስላንተ ማሰብ ይቆማል። በአንድ ቅጽበት በአንተ ዘንድ እርግጠኝነትን ትፈጥርባታለህ። ነገር ግን ያ ብቻ አይደለም። ልክ መጀመሪያ ላይ እንዳልኩት ዋጋህን አውርዳ ትመለከቷለች። ለምን ከኔ ጋር መጽናት ፈለገ? ከኔ የተሻለ አላየም ማለት ነው ብላ ታስባለች። አሁን ላይ እንደምታስፈልግህ ማሰብ ትጀምራለች። እናም በአንተ እርግጠኛ ትሆናለች። እርግጠኝነት ደግሞ የስበት ገዳይ እንደሆነ ተነጋግረናል። አንዳንዴ ሊገርምህ ይችላል፣ ነገር ግን በሴቶች ቦታ ሆነ ስታየው ሴንስ ይሰጣል። አንዳንዴ ሴቶች እንደዚህ የሚያደርጉበት ምክንያት ማወቅ የፈለጉት መወደዳቸውን ብቻ ስለሆነ ነው። ልክ እንደተወደዱ ሲያረጋግጡ ኢጓቸውን ሞልተው ይሄዳሉ። ስለዚህ በፍቅር ውስጥ ልታጠፋ ከምትችላቸው ትላልቅ ስህተቶች መሃል አንዱ ፍቅርህን መግለጽ ነው። ታዲያ ግን እዚህ ጋር አንድ ጥያቄ ሊፈጠርብህ ይችላል። ታዲያ እንደዚህ ከሆነ ለምንድነው አንዳንድ ፍቅረኛሞች ስናይ ወንዱ ጠይቋት ከዛ አሪፍ የሆነ የፍቅር ህይወት የሚኖሩት ልትል ትችላለህ። እናም ጥያቄው ተገቢ ነው። ታዲያ ለዚህ መልስ ሊሆኑ የሚችሉ ሁለት ነገሮችን ማየት እንችላለን። የመጀመሪያው ቀድመው በቂ የሆነ ፍቅርን ገንብተው ከሆነ ነው። አንዳንዴ እኮ ፍቅራቸውን ሳይገላለጹ አብረው የሚያድሩ ሰዎች ራሱ አሉ።
ሁሉ ነገራቸው ወደ ፍቅር ተቀይሯል። ነገር ግን በቃል ደረጃ ፍቅረኛ እንሁን ተባብለው ላይወቁ ይችላሉ። ስለዚህ መጀመሪያ በጣም ተዋደውና እንደ ፍቅረኛ እየኖሩ ከሆነ የሆነ ጊዜ ላይ እንደዛ ቢጠይቃትና እሺ ብትለው ምንም የሚገርም ነገር የለውም። ሁለተኛው ደግሞ እንደዛ ሳይሆን እንኳን ጠይቋት እሺ ልትል ትችላለች። ነገር ግን እሺ ያለችበት ምክንያት ብቸኛ ስለሆነች ሊሆን ይችላል። ማለትም ከሱ የተሻለ ባለግኝት በሚል እሳቤ ብቻ እሺ ልትለው ትችላለች። ከዛ ግን መጥፎ ፓርቱ ልክ ከሱ የተሻለ ያገኘች ሲመስላት ጥላው ለመሄድ አትወላውልም። ለዛ ነው ምንም ቢሆን ባትጠይቅ ይሻላል እምልህ። ከዚህ በተጨማሪ ደግሞ ቀጥታ ጠይቆ እሺ የመባል ቻንስ በጣም ትንሽ እንደሆነ የታወቀ ነው። ነገር ግን ብዙ ወንዶች ይህን ስለማያውቁ ልክ እምቢ ሲባሉ ቅስማቸው ይሰበራል። ከዛም አንዳንዶቹ በፍቅር ህይወት ተስፋ ቆርጠው ይቀመጣሉ። በራስ መተማመናቸው እንዳልነበር ይሆናል። አንዳንዶች ደግሞ እምቢታዋን መቀበል ስለሚያቅታቸው ይበልጥ እሷን መነዝነዝ፣ እሷን ማስጨነቅ ይጀምራሉ። ነገር ግን ከዚህ ሁሉ ነገር ክብርህን እንዲሁም በራስ መተማመንህን ጠብቀህ በፍቅርህ መጣል ትችላለህ። ታዲያ አሁንም ሌላ ጥያቄ ሊፈጠርብህ ይችላል። አሁን እንደዚህ ብለህ አትጠይቃት ካልከኝ እንዴት ነው ፍቅረኛ ማግኘት የምችለው? እንዴት ነው ትክክለኛ ሆነ ሪሌሽንሺፕ ውስጥ መግባት የምችለው ብለህ ልትጠይቅ ትችላለህ። ለዚህ መልሱ እሷ ለአንተ ያላት ስሜት ከመጠን በላይ እስኪያልፍ መጠበቅ አለብህ የሚል ነው። ማለትም አንተን ከመውደዷ የተነሳ በራሷ ጊዜ ያንን ሪሌሽንሺፕ እንድትፈልገውና ነገሩ ከራሷ እስኪመጣ መጠበቅ አለብህ። ስለዚህ በአጭር አማርኛ ሪሌሽንሺፑን አንተ ሳትሆን እሷ ናት መፈለግ ያለባት። ካንተ ጋር መጽናቱን፣ ካንተ ጋር ፍቅረኛ መባልን እሷ ናት መፈለግ ያለባት። አየህ፣ ዋናው ነገር ያንተ ፍላጎት ሳይሆን የእሷ ፍላጎት ነው። አንተ ከእሷ ጋር መሆን ፈለግ ካልፈለግ ምንም ግድ ሊሰጥህ አይገባም። ዋናው ነገር እሷ ትፈልገዋለች ወይ የሚለው ነው። ስለዚህ ያንተ ስራ መታገስና አለመቸኮል ነው። አንዳንዴ በዚህ መሃል ወደ ሌላ ብትሄድ ልትል ትችላለህ። ነገር ግን ስለ ሴቶች አንድ ሚስጥር ስነግርህ ሴቶች ታማኝ የሚሆኑት የሆነ ፍቅረኛ ብለው ስም ለለጠፉበት ሰው አይደለም። ለምሳሌ ካንተ ጋር ፍቅረኛሞች ተብላችሁ ካንተ ይልቅ ሌላ ላገኘችው ወንድ ታማኝ ልትሆን ትችላለች። ያ ስምና ሪሌሽንሺፕ ለሴቶች ምንም ነው። ሴቶች የሚታመኑት ለአንድ ነገር ብቻ ነው፣ እሱም ለስሜታቸው ነው። ልክ እንደ ወንድ ለሆነ ነገር ታማኝ መሆን ይከብዳቸዋል። አየህ፣ ወንድ ስትሆን ለሆነ ነገር ታማኝ ትሆናለህ። ለአንድ ባንዲራ ብለህ ጦርነት ላይ ትሞታለህ። ለቤተሰብህ ብለህ ትሰቃይ ትችላለህ። ለሀገርህ፣ ለእምነትህ ብለህ ብዙ ነገር ትከፍላለህ። ያ ማለት እነኚህ ሁሉ ነገሮች ለአንተ ዋጋ አላቸው ማለት ነው። ወደ ሴቶች ጋር ግን ስንመጣ አልፎ አልፎ ቢኖሩም ነገር ግን ታማኝነታቸው ለሆነ ሌብል ወይም ለሆነ ለሰጡት ስም አይደለም፣ ይልቁንም ለስሜታቸው ነው። ስለዚህ ፍቅረኛሞች የሚባለው ሌብል ባይኖራችሁ እንኳን ላንተ ታማኝ መሆን ትችላለች። ላንተ እንድትታመንና ወደ ሌላ እንዳትሄድ ግዴታ ኦፊሻል ፍቅረኛሞች መሆን አይጠበቅባችሁ። ሌላው ማወቅ ያለብህ ነገር ደግሞ ብዙ ሴቶች በተለይ መጀመሪያ አካባቢ ላይ ከጥሩ ስሜት ይልቅ መጥፎ ስሜት ይገዛቸዋል። ማለትም ሁሌ ከመገኘት፣ ጥሩ ነገር ከመናገር ወዘተ ይልቅ የሚርቀውን ሁሌ የማይገኘውን ያን ያህል ፍላጎት የማያሳየውን ወንድ ይፈልጉታል። አሁን መረዳት ያለብህ ነገር ይህም መጥፎ ስሜት የምትፈጥርባት አንተ አይደለም፣ ይልቁንም የአንተ ስራ ግድ የለሽ መሆን ነው። ልክ እንደዛ ስትሆን እነኚህ መጥፎ ስሜቶች ራሷ በአይምሯ መፍጠር ጀምራል። ከዛም ካንተ ፍቅር የያዛት ይመስላታል። እና በአጠቃላይ የመክርህ ነገር ቢኖር ጠይቀህ ከምትገነባው ሪሌሽንሺፕ ይልቅ ከኖርማል ጓደኝነት ወደ ፍቅር የምታሳድገው ሪሌሽንሺፕ በ1000 እጥፍ የተሻለ እንደሆነ ነው። ሲጀምር አንድን ሴት የምር ከወደድካት መጀመሪያ ጓደኛ ማድረግ ነው ያለብህ። ልክ እንደዛ ስታደርግ ጋሻዋን እንድታወርድ ታደርጋታለህ። እንደ ጓደኛ እንደፈለግካት ስታውቅ አንተን ሪጀክት የምታደርግበት ምክንያት፣ አልፈልግም የምትልበት ምክንያት አይኖራትም። ከዛም ቀስ በቀስ መላመድን እየገነባህ ትመጣለህ። ጊዜ አብራችሁ ስታሳልፉ፣ ነገሮችን አብራችሁ ማድረግ ስትጀምሩ እርስ በርስ እየተዋደዳችሁ መምጣታችሁ አይቀርም። ብቻ እንዲህ እያለ የሚገነባ ፍቅር በራሷ እንድትመጣ የሚያደርግና ያንተንም በራስ መተማመን የማያፈርስ ምርጥ መሳሪያ ነው። ስለዚህ አንድን ሴት ለመጠየቅ ከማሰብ በፊት ከምታገኘው ጥቅም ይልቅ ጉዳቱ እንደሚያመዝን አውቀህ እንዳልኩ የተሻለ አፕሮች መጠቀም የተሻለ ነው። ከዚህ በፊትም ጠይቀህ አይሆንም ተብለህ ከነበር አሁን ጥፋትህ ግልጽ ይሆናልህ ይመስለኛል። ስለዚህ በፍጹም በራስ መተማመንህን ልታጣ አይገባም። ይልቁንም ከስህተትህ ተምረህ ኮንፊደንስን ልትገነባ ይገባል። ለዛሬ ይህን ያህል ካየን ይበቃል። ቀጣይ ድጋሚ እንድንገናኝ ላይክ እና ሰብስክራይብ በማድረግ ይህንን ጠንካራ ቤተሰብ ተቀላቀል። እንዲሁም ከታች ባለው ሊንክ ቴሌግራሜን ተቀላቀል። ሰላም ሁኑ።